አልተገናኝቶም። ይሄን አጋጣሚ ብዙ ጊዜ ተመኝቸው ነበር። እኔ ተቀብሎ ሊቀበለው አልፈቀደም እንጂ ከውስጥ የሆነ ቅዝቃዜ የተሰማኝ ነው። ዱብ ዱብ ጠንካራውን ልቤን ያለሰለሰው ይሆን? ፈራው። ደስታ ኃይሉ ታዘ። የሆነ እንግዳ ስሜት ወረረኝ። ብዙዎቹ ክፉ ቀናት ጥቂት የሳቅንባቸው ነገሮች ሁሉ የሆነ ትዝታ ውስጥ ከተቱን። ያ የማውቀው ጠንካራ ድምፅ የፍቅር ዳርዳር ሲያወራ ኮልታፋ ሕፃን ነው የሚመስለው። ቃሎቹ አፉ ጫፍ ሲደርሱ ድንቅፍቅፍ ይላሉ። የትንፋሹ መቆራረጥ ቢያሳዝነኝም ሊያወራኝ የፈለገው ለማገዝ ምንም ጥረት አላረኩ። ሴትነቴ፣ ባህሉ፣ ራሴን መውደዴ፣ የወሰንኩት ውሳኔ ሁሉ ተጭኖኛል። እወድሻለሁ የሚለው ቃል ስሜቴን መኮርኮር የሚችል አቅም ያለውና የማይጠገብ እንደሆነ ካወቅኩ ሰንብቻለሁ። ከእድሜው ግማሽ በላይ ፍቅርን ፍለጋ ተንከራቷል። የወላጅ ፍቅር፣ የወዳጅ ፍቅር፣ ፍቅርን ለማግኘት ያልታደለ ሰው ነበር። ከባድ የህይወት መከራ ተፈራርቆበታል። እወድሃለሁ፣ እወድሻለሁ ሌሎች እንደ ቀልድ ሲቀባበሉት ይስማ እንጂ መወደድ የሚችል ማንነት እንዳለው አስበው። ራሱን ትንሽ አድርጎ ያስባል። አለባበሱን ብቻ ሳይሆን ጽሑፉንም ይጨቁናል። ከፍ ከፍ አድርጎ ከጻፈ ራሱን ከፍ ያደረገ ስለሚመስለው በጽሑፉም ራሱን ያሳንሳል። ትህትና በችግር ብልክ ነው የገባው። እኔ የለፋሁትን ልፋት መቼ አውቅና ብዬ በሀሳብ ፈረጠጥኩ። የሄድኩበትን ጉዳይ ረስቼ የሳሎናቸው ግድግዳ ላይ ካለው ፎቶ ጋር ሳወራ መኖሬን ማናኝ። አይኑ ላይ ከቆየው በኋላ ችግር ያደረቀውን መልክ በረራ ያወፍረዋለሁ። ሁለመናውን አስተካክላለሁ። ስጋ ሸሽቶት ጉድጓድ የተቀባ አይኑ ስጋ ጨምርና ወጥ አደርገዋለሁ። ወይ ጉድ እልና አሁንም ሌላ ስጋ አቤት ቢመቸው እልና ምቾትና ወስ ጨማምሬ ደግሜ አየዋለሁ። ግርማ ሞገሱ ያፈዘዘኝ ነበር መመስለው። ከነበርነው 3 ወዳጆች ለእኔ የተለየ ስሜት የነበረው ይመስለኛል። አሁን ሳስበው እንደዛ ማሰብ ደስታ እረፍትም ይሰጠኝ ነበር። በእርግጥ በጾታ የምንለያየው ከኔ ጋር ብቻ ነበር። ሎቤን ሰው መንከባከብ ልዩ ችሎታዬ ነው። እህል አብረን ከቀመስን በእጁ በልቶ የሚጠግብ ስለማይመስለኝ አጉርሰዋለሁ። እያጎረስኩት የራቦ ይመስለኛል። አላምጦ ሳይጨርስ ሌላ ጉርሻ ተሸክሜ ወረፋ ይጠብቃል። ብዙ ጊዜ ላስቀው ሞክሬያለሁ። የታመቀ ችሎታ አለ፣ ብዙ እውቀት አለ፣ ነገ ሌላ ሰው ትሆናለህ እያልኩ ነግሬዋለሁ። እርሱ መች ንቅንቅ። ከሚያልፍበት መንገድ የተነሳ ተስፋ ያስጠላዋል። ተማሪ ስለነበርኩ በገንዘብ ባረደው ለእርሱ የነበረኝ ርህራሄ ብዙ ነበር። ድምፁ በጣም ያምራል። ሲያዘኝ መስማት ዘና ያደርገኛል። እንደምንም ላይው ደፍሬ አይናችንን ከተገጣጠመ መግቢያ ይጠፋናል። ማየት የተፈቀደለት አይመስለውም ነበር። ልቤን እሱ ጋር ትቼ ወደ ጉዳይ ይሮጣሉ። 1 ዓመት ከመንፈቅ ከራሴ ጋር ስሟገት ኖሬያለሁ። ያኔ እሱ ከችግሩ ውጭ የሚያዳምጠው ነገር አልነበረ። ድንገት ጉሮሮውን ሲጠራረ ከሄድኩበት መለስ አልኩ። የሞት ሞቱን እወድሻለሁ ሲለኝ ስሜቴ ሲደበላለቅ ተሰማኝ። የለም አልሁና እሱ ሳይሰማኝ ራሴን ተቆጣሁ። በትንሽ በትልቁ ራሴን መቆጣት ሳልወድ አልቀርም። እዚህ ለመድረስ የለፋሁት ልፋት ሁሉ ድብና አለብኝ። በቀላሉ ከልቤም ከአፌም የማላወጣው ቃል ጠበቅ ያልሰማሁት መስሎት ሲደግሞ ይበልጥ አናገር። ሐዘን ተሰማ። ለደቂቃዎች ዝም ተባባለ። አልነገርኩም እንጂ ተመሳሳይ ስሜት ነበረኝ አልኩት። ተጣደፈ። ወኔ ያገኘ። እንደምንም ብዬ ነበር አልኩት። በጥፊ ያልኩት ያህል ደረቀ። ለጥቂት ደቂቃዎች ምንም የሚንቀሳቀስ ህዋስ አልነበረውም። እንጃ ለምን እንደሆነ የማይንቀሳቀስ ነገር ፈራለሁ። ፈሪም ጨካኝም ነው የመሰለኝ። ሁለቱ ገጥሞ ደፋር ያስመስሉኛል። የሆንኩትን ሁሉ ካወራው በትዝታ ላሳምኑ እንደሆነ ስለጠረጠርኩ ደግሜ ነበር አልኩት። በአጭሩ እንዴት እንዳወቅኩትና እሱን ከማወቄ በፊት ታሪኩን ማወቄን አወራሁት። እንኳን እሱ እኔም የእሱና ትላንት ማሰብ አልፈልግም።
ጠባሳ ብቻ ነው። አሳዛኝ ታሪኩ በማላውቀው ሁኔታ የሆነ ፍቅር ልቤ ላይ ሰርቶ እንደነበር ከጊዜ በኋላ ግን እሱ ኑሮ ሲመቸው እኔም የፍቅር መለኪያ በእድሜ ስገዛ ያን ስፍስፍ የሚል ያለ አንተ መኖር አልችልም ያስባለኝ ስሜት ከልቤ እንዳጣሁት ነገርኩት። ሳንገናኝ እንዲህ መቆየት የምንችል መስሎኝ አያውቅም ነበር። የሆንሽልኝን ሁሉ ልረሳ አልችልም። ውለታሽ በቅቶኝ ዝም ብዬ መኖር ብችል ደስ ይለኝ ነበር፣ ግን አልቻልኩም። ሰዎች ስንባል ጎዶላችን እንጂ ያለን ትዝ አይለንም። ከአንቺ ማግኘት የምፈልገው አንድ ነገር ብቻ ነው። ያ ትግል ስጦታሽ ይሆንልኛል። የማልጠግበውና የማልጨርሰው ውድ ስጦታ። በሕይወት መኖር የምችለው እሱን እሺ ያልሽኝ እንደሆነ ብቻ ነው። ይሄ ደግሞ ለአንቺ አይነት ተራራን መግፋት ለሚችል ሰው ጠጠር የማጠባጠብ ያህል ቀላል ነገር ነው። ዩዲ፣ ትወጂኛለሽ፣ አብረን መኖር እንችላለን አለኝ መልሴን ለመስማት በቸኮለ ስሜት። አልወድህም ለማለት አልደፈርኩም። ልቤ ውስጥ የለም። ፍቅር ከህራዬ ማለፍ አለበት። ያላንተ መኖር እንደማልችል ውስጤ ማመን አለበት። አዝንልሃለሁ እንጂ አላፈቅርህም። እህትህ እንጂ ሚስት መሆን አልችልም አልኩት። የመጨረሻው ቃሌን የሰማ ይመስላል። ተነሳ። ዞሮ ሊያየኝ እንኳን አልፈለግም። እንዲህ ይሆናል ብዬ ባልጠብቅም ልከተለው አልደፈርኩም። የምሩ ነው ፍቅር? እሺ እንዴት ነው? ግዴለም የተለያየ ትርጉም ሊኖረው ይችላል። ምን ማለትሽ ነው አይባልም? ራሴን ሰብሰብ ለማድረግ ሞከርኩ። አጎንብሼ መቆየት ቢያቅተኝ እርምጃውን ቆጠርኩ። እንባዬ ሞላው አይኔ ቆጣጠረ። አዛብቶ ወደ እኔ የሚመለስ አድርጎ አሳየ። በጣም ጥሩ ሰው እኮ ነው እና ይለኛል ሌላኛው ማንነቴ። ለእኔ ፍቅር ቅኝቱ ሌላ ነው። ጥሩ ሰው መሆን ብቻ በቂ አይደለም። እቀጥላለሁ። ይወደኛል። ምንም ቢሆን የልጅነት ጓደኛዋ ጥሩ ነው። ልክ የመሰሉኝ ምክንያቶች ደረደርኩ። በዚህ ላይ በችግሩ ዘመን አጠገቡ መቆሜ አስተሳስሩን መቆየት ይችላል የሚል ሀሳብ መጣልኝ። እንዴ ራሴን እንደባለ ውለታው ማሰቤ ልክ አይደለምና ራሴን ተቆጣሁ። ወዲያው የዛሬው ማንነቴ ላይ የስንት ሰው እጅ እንዳለበት አሰብኩ። እዛ መንበር ላይ ሀሳቤን ሁሉ ትቼ ብቻዬን ብሄድ ተመኘሁ። ግን እንዴት ተደርጎ በዛ ያሉ ጥያቄዎች ያጣድፉኛል? በቃ እልና ሀሳቤን ልዘጋው ሞክራለሁ። ነገሮች ምስቅልቅል አሉብን። ድንገት ስልኬ ጮኸ። ሀሎ አልኩት። ድምጤ የሰለሞን ስልክ ነው። ሀሎ ናልከኝ አልሁት። ምንም እንዳላለ ግን አውቃለሁ። እንኳን እንዲህ ያለ ነገር ገጥሞ በትንሽ ነገር ቢከፋም ግግር የሚለው ነገር ድሮም ይጨንቀኛል። ተናግሮ አይወጣለትም። ስልኩን ባይዘጋውም ይዤው መቆየት እንደሌለብኝ አስቤ ዘጋሁት። ምን አይነት ፈተና ነው ያለ መገጣጠም። የእሱ የኑሮ ጥያቄ ሲያጣድፈው እኔም የእሱን የኑሮ ጥያቄ በከፊል ስመልስ የፈጀሁት ጊዜ ትንሽ አልነበር። የእውነት ፍቅር ነው ወይስ ርህራሄ እያልኩ ግድና ቅርንጫፉን ለመለየት ስሞክር ራሴን ስበትንና ስሜቴ እንዳርሳስስ ጊዜ መቁጠሩ እንደቀጠለ ለዚህ በቃ። ያኔ እንደሚወደኝ ቢነግረኝ መልሴ ምን ይሆን ነበር? እንግዲህ እንደ ዛሬው የፍቅር ትርጉም ምናምን እያልኩ ለመፈላሰፍ አቅሙ ጊዜውና በስላቱ አይኖረኝም ነበር። ፍልስፍናም ቢሆን ከስሜት የጸዳ የጸጥታ ጊዜ ይፈልጋል። ከዚህ በኋላ ባገኘውስ? ይሄ ለሱ ከባድ ነው። ዋጋዬን ስለማውቅ እንኳን ለሱ ማንም ሰው ሲፈልገኝ ለመገኘት እንጂ ራሴን ለማዋደድ ብዬ መጥፋቱን አልመርጥም። በአጋጣሚ ቢሆን ሰው ወደ ህይወቴ ሲመጣ አጋጣሚዎቹ በህይወቱ ላይ ያሳረፉበት አሻራ የማጥፋት ችሎታ አለው ብዬ ስለማምን ሰው ክፉ ነው ብሎ መደምደም ይከብደኛል። ሰለሞንን መቼ ላጣው አልፈልግም። ወዳጅነታችን እንዲቀጥል ልከፍል የሚገባኝን ከዓላማዬ ያልተጣላ ነገር ሁሉ ለመክፈል ውስጤ ዝግጁ ነው። የሀዘኔታ፣ የጥንካሬ፣ ስለ ሌሎች መኖር የሚል
ሀሳብ ዝብርቅርቆሽ እየተፈራረቀብኝ ካለቀው ሀሳቤ ጋር ወደ ስራ የዞር አልኩ። ስንገናኝ ሳምንት አለፈ። ያልተለመደ ነው። እንዲጠላኝ ምን ላድርግ? ክፉ ፊት ለንሳ ሌላን ወዶ ሰው አለ ለምን ጠቅልዬ ከሀገር ልውጣ ነው ብለው ይሻላል። የትኑ ጥሩ ምክንያት ተጠራመሰብኝ። ፍቅር መላመድ ነው ይባል የለ እንዴ? እንደመላመድ አውቃለሁ። ሆኖም ምንም እርግጠኝነት ውስጥ የለም። እንደው በመላመድ ፍቅርን ብጎትት እንኳን ትልቁ ችግር የኔ ህልም ለሱ ቅዠት መሆኑ ነው። በሱ ህልም ውስጥ ብቻ መደበቅ እንደማልችል ከወዲሁ አውቃለሁ። እናቴ በልጅነቴ ልቤ ላይ የቀረችው እውነት በባልሽ ዓለም ውስጥ አትደበቂ፣ ድመቂ፣ ብርሃንሽ ለሌሎች ሁሉ የሚበራ ይሁን የሚል ነበር። የጠዋት ማኪያቶ ሰዓቴን አላዛነፍ ወደ ማዘወትረው ካፌ ዘለኩ። ድንገት የተቀመጥኩበት ወንበር ፊት የነበረው ወንበር ሲሳብ ቀና አለው። ሰለሞን ነበር። ሰው እንደማስከፋት የሚከብድ ነገር የለም። አቀፍኩት። ፈገግም አላደረገም። መከራ ከሚሰጠው ጥንካሬ አንዱ ቶሎ አለመሳቅና ቶሎ አለማልቀስ ይመስለኛል። ሁለታችንም ምንም ቃል አልተነጋገርንም። አስተናጋጁ ሊታዘዝ ሰለሞን ፊት እጁን ወደ ኋላ አድርጎ ቆሟል። እሱ ምንም አይናገርም። አስተናጋጁን ማኪያቶ አምጣለት አልሁትና ስታዞኝ ሄደ። ፊት ለፊት እያየ ማውራት ባይሆንለትም ዛሬ ናፍቆት ደፋር አድርጎታል። በአይኔ በኩል ገብቶ ልቤን መመርመር የጀመረ ይመስለኛል። ምርምሩን ማቋረጥ ፈለግኩና አፈጠጥኩበት። አልቻለም። አይኑን ሰበር ሲያደርግልኝ ለመናገር አቅም አገኘሁ። ስላምነስወቅ ተጠፋፋን። በዚህ በሰለጠነ ዘመን መነጋገር አይደለም ይሻል አልሁት። ዝም አለኝ። አልወደም ማለት ቢከብደኝ ምን መሰለህ፣ የኔና ያንተ ፍቅር ትርጉም ይለያያል። ለአንተ አፍቃሪ ማለት የሚንከባከብህን ነው፣ እንደ እናት የሚሆንልህ ሰው ማግኘት ነው። እኔ መንከባከብ መውደድ የተፈጥሮ የሆነው ነው። ቆይ እኔና አንተ ጓደኛ እንደሆነን መኖር አንችልም? ሌላ ምንም ትስስር አያስፈልገውም? በስሜት ካልተቀመመ አይጣፍጥም ብሎ ነገር አይገባኝም። እፉት ሰለሞን አሁን እንጂ ለብቻዬ ማውራ ቢመስለኝ እኔም ሰውን አይቼ ውስጡን ማንበብና መረዳት የሚችል አይን እንዳለኝ ባውቅም አሁን ግን የገባኝ ነገር አልነበረ። አላስችል ቢለኝ ንግግሬን እንደገና ቀጠልኩ። በዚህ ላይ የህይወት ምዕራችን ይለያያል። በአንተ አስተሳሰብ የሴት ህልውና ተጀምሮ ማለቅ ያለበት ባሏንና ልጆቿን በመንከባከብ ዙሪያ ብቻ ነው። ዘር መተካት ላይ ትንሽ ቁም ነገር ነው። የማሳደግ ኃላፊነትም ተያይዞ የሚመጣ ጉዳይ ነው። ከህልሜ ጋር አብሮ የሚሮጥ የሚያስሮጥና እውን ለማድረግ ከጎን የሚሰለፍ እንጂ ልጅ ወልዶ እስከ ማሳደግ ብቻ የተከተለ አጥር ውስጥ የሚያኖረኝን የጨረስ አልቻልኩም። ዝምታውን አስተያየቱ ሀሳብ ያዛባል። የሱ ዝምታ ውስጥ ተሳፍሬ ከላይ እስከታች አየሁት። በሀሳብ ቤታቸው ደረስኩ። አባቱን በአካልም በፎቶም አያውቃቸውም። እናቱን እንትና ከሚባል ሰው ወለድኩ ብላ ሳትነግረው ኖራለች። ትክክል ነች። አባቱ በሰለሞን ህይወት ላይ ምንም አሻራ የለውም። መውለድ እንዲቅልል ሲል ትርጉም ያጣል። ድንገት የተጣለን አስቡበት ታርሶ የተዘራን ዘር ከመልካም መሬት ሲገናኝ የራሱን መልክ መተው የተፈጥሮ ህግ ስለሆነ የቁመቱ ዘለግ ማለት የአይኑ ትልቅነትና የጥርሱ አደራደር እናቱን ለሚያቅሰው የአባቱን መልክ ያሳብቃል። ምን ያደርጋል? ይህ ሁሉ ቁመናና የሰከነ ውበት ራስን በመግለጽና ያሰቡትን በብቃት በማስረዳት ድፍረት ካልታገዘና የሚፈልገውን እንዲናገር ካልኮረኮረው ምን ጠቅመው አልኩ በልቤ። እንዲህ ማሰብ የሚቂልነት መሰለኝና በራሴ ሳኩ። በሰው ማጠርና መርዘም፣ ደም ግባትና ውበት በሰው ማንነት ላይ ምንም ድርሻ እንደሌለው ብዙም ሳላቅማማ ለነፍሴ ነገርኳት። የኩርኩም ያህል ቢያማትም ነፍሴን መመለስ ነበረብኝ። ከሀሳብ ጋር ድብብቆሽ መጫወት ለነፍስ ስቃይ እንደሆነ የማላውቅ ይመስለኛል።
እኔ እንደሆንኩ በመናገሬ ልቤ የጀግንነት ስሜት ተሰማት። ስህተት ነው ሀሳቤን በነፃነት መናገሬ? ብቻ የጥንካሬ ምክንያት መሆን አይችልም። እሱንና ሀሳቡን ትቼ እኔስ መች እኔን ኖርኩ? በማልፈልገው ሀሳብ እየተተራመስኩ ነው። ገና ታግዬ አልጨረስኩም። እዛና እዚህ በሀሳብ ሲጋልብ እናቱ ጋር ደግሞ ደረስኩ። ኑሮ በግልጥ ቀጥ ማለት ብትችል እናቱ ድል በድል በሆነች ነበር። ህይወት ለእሷ መውደቅና መነሳት የሞላበት የትግል ሜዳ ብቻ ነው። ድካሟን ላለመስማት ወገቧን በወፍራም መቀነት አስራ በማለዳ ስራ ላይ ተሰምርታለች። ጊዜውም ደግ ስለነበር በየቤቱ ልብስ አጥባና አሻሮ ቆልታ የምታገኘውን ሳንቲም ለጥራጥሬ መግዣ እንሰት ነበር። ሰለሞንን ጠንካራ ሰው ለማድረግ ያሰበችበት መንገድ ብዙ እናቶች ከሚያደርጉት ይለያል። ብዙም ፊት አትሰጠውም። ፍቅሯን በአፍ አታወራውም። ማቀፍ፣ ማሻሸትና መሳም የለውም። ኮስተር ያለ ፍቅር ሰጥታ የምትችለውን ብቻ የምታደርግ አይነት ናት። እናቴ ያስለመደችኝ ፍቅር ከዚህ ስለሚለይ እንዲህ አይነት ፍቅር የምችል አይመስለኝም። እናቴ እቅፍ ውስጥ የማያልቅ ፍቅር አለ። ስታሻሻኝ ከሚወስደኝ እንቅልፍ ጋር የሚያሞቅ ፍቅር ትደርብልኛለች። ስማኝ፣ የጠገበችኝ ቀን አላስታውስም። ያንን ለምጄ መተሻሸትና መሳሰም የሌለው ፍቅር የቁጣ ያህል ያስፈራኛል። በትንሹ በቀን 2 ልጅ ወዴት ካለች በኋላ እንደምወድሽ ታውቂያለሽ አይደል ስትለኝ የደስታ ሳቄን አፍና አድርጌ እናቴ እኔም እወድሻለሁ ብዬ መልሳለሁ። አፍ ያለው ፍቅር መልኩ ያምራል። ብዙም በትምህርት ካልገፋችው እናቴ የተባረከ አእምሮ የተማርኩ ብዙ ቢሆንም የጠላሁትና የማልደግመው ህይወቴ የአባቴ ጥገኛ ሆና መኖሯን ብቻ ነው። የሰለሞን እናት እሱን ለማሳደግ የከፈለችውን ዋጋ እያሰበ ስለሚስት የሚያስበው ሁሉ የሆነ አንድ መስመር ነው። ሴት የተፈጠረችው ወንድን ለማስደሰት ከዘለለ ልጅ ለመውለድ ብቻ ነው ብሎ ስለሚያስብ ተምራ ለራሷና ለሀገሯ መትረፍ ትችላለች ብሎ ነገር አይገባውም። ከኔ አስተዳደግና ኑሮ ጋር አለመመሳሰላችን ፈጦ ቢታይም ፍቅር የዋህና ንጹህ ናት። ኑሮን ማዕከል አታደርግም። ቆዳ አታዛምድ፣ አጥንት ቆጥራ አትመጣምና ወደደኝ። ፍቅር አንዳንዴም ጨካኝ ናት። ይህን አመሏን አፈራዋለሁ። የነፍስ ጦርነት የሚያዝናናት ይመስል ወዶ ለተቸገረ የምትሰጠው መላ የላት። ልብ እንደ እግር ቢሄድ አይን ተከትሎ ቢውል አፍ ቢቀባጥር ወይም ቢለጉም ምንም የሌላት ለጊዜው ተፈቃሪዋ እኔ ነኝና የምታገለው ከፍቅር ጋር ሳይሆን ከሰለሞን ሀሳብ ጋር ብቻ ነው። ትግሌን ቀጠልኩ። እኔ የምልህ ለአንተ ያለኝን ቦታና ክብር በጊዜ ርዝመት የፈተንከው ይመስለኛል። ለዘመናት እውነተኛ ወዳጅ መሆኔ ጥያቄ የለውም። መሆን የማልችለውም ከምታስብ ለምን መሆን የምችለውን ብቻ እያጣጣምን አንኖርም አልኩት። አይኑ ቁልጭ ከማለት ውጭ ሰለሞን አሁንም አይናገርም። እንዳያኮርፍኝ ብዬ እየተለማመጥኩት እንደሆነ ታውቆኛል። ሊሆን የሚችለውን እየፈራ በቃ ላፈቅር አልችልም ማለቴ የማወራው ገብቶሃል አልኩት። የቀረበውን ማኪያቶ ፉት ሳይል በቀጥታ ወደ በሩ አመራ። ወደ ስራ ለመሄድ ከሚራወጠው ሰው ጋር ተቀላቅሎ በችኮላ ሲራመድ በአይኔ እየሸኘው በሀሳቤ ተከተልኩት። እንዲህ ለመሰቃየት ምክንያት ከመሆን ባላወቅኩት ኖሮ ወይ ፈተና! አሁን ማን ይሙት የማን ስቃይ ይብሳል? ሁሉም ነገር አቅም ፈለገ እንጂ ኩርፊያውን መቻል አልነበረብኝም። ለምን ዝምታው እንደ ዕዳ ከበደኝ? ሰለሞን ከሀሳቡ ጋር ሲጋጭ ተምርጫው ነው። ምግብ መብላት አይፈልግም። ደፍሮ የሚናገረው ስራው ብቻ ነው። ታታሪና ስራውን አክባሪ ነው። ይገርምሻል፣ የውጭ ማንነቱ ላይ ብዙውን ጊዜ የሚያጠፋ ሰው ውስጡ ባዶ ይመስለኛል። ማንነቷን እንደመደበቅ እንጂ ራሷን መጠበቋ እንደሆነ አድርጌ ልወስድላት አልችልም።
ወንበሯም ላይ ተቀምጣ ስትሽከረከር ዓለም እንዲሁ ከጠረጴዛዋ ስር የተቀመጠች አንዲት ቅርጫት ትመስላታለች። ከእውቀትም ርቃ ሁሉን ቻይ እንደሆነች ስለሚሰማት ትንሽ ትሆንብኛለች ይላል። ይህንን ነገሩ የሚያውቁ ስራ ባልደረቦች ስራቸውን እስኪከውንላቸው እንደ ጥሩ አጋጣሚ ይጠቀሙበታል እንጂ ምን ሆንክ ብሎ እሱን ለመስማትና ስሜቱን ለማባበል የሚጠጋው የለም። የልቡን ለመናገር የሚያደርገው ትግል ላይ ፍቅርን ጠግቦ ማደግ፣ ሀሳብን በነፃነት ለመግለጽና በራስ ለመተማመን ያለው ድርሻ ይበልጥ ይታየኛል። ቀናት ተቆጠሩ። ምን ላድርገው ታሞኑ መሰለኝ ብዬ በሀሳብ ያስታምመዋለሁ። ራሱ አጥፍቶስ ቢሆን ለመጠርጠር ከኔ የቀረ ሰው የለ እልና ገድሎ እንደደበቀ ሰው ለሰዎችም ለራሴም ከደሙ ንጹህ መሆኔን ሳስረዳ ራሴን አገኘዋለሁ። ህልሜና ቅዠቴ ብዛቱ ይሄ የጥቅምት ነፋስ እንዳይደፍረኝ ቪትልስ ሹራብ ላይ ካፖርት ደረቤ ወደ ሰለሞን ቢሮ ሄድኩ። ስደርስ የተላተምኩት ከጸሐፊዋ ኮስታራ ፊት ጋር ነበር። እንደ ወትሮ አይኗን ጥርሷን ሊስቅ አልቻለም። የደረገችውን ሁሉ አውቃለሁ አይነት ፊት አሳየች። የቀደመኝ ባለ ጉዳይ እስኪጨርስ ከፊት ለፊቷ ያለውን በር ላይ ቁጭ ብዬ መጠበቅ ጀመርኩ። አለባበሷ ፍጹም ቅዝቃዜ እንዳልተሰማት ይናገራል። የምሳ ግብዣ ያላት እንጂ ለስራ የመጣች አትመስልም። ቦግ ብላለች። ሁሉ ነገሯ ይጮሃል። የኔ ቀለም ምርጫ ወደ ፈዛዛ ያደላል መሰለኝ። ቀይ ነገር ሲበዛ ይጨንቀኛል። እንደምን ያወጣላታል። መልኳስ ከኔ የተሻለ አይደል? ለምን እሷን አልወደዳትም? ወይ ጉድ! ሀሳቤን ታዘብኩት። ከኔ ላይ እንዲወርድ እንጂ ለሱ ማሰቤም ራሷን ያላሸነፈች ሴት እንዴት ብላ ሚስት እንዴት ስፍላና ትሆናለች? ጉዳይን ተናግሬ ከፊቷ እስክሰወር ቸኮልኩ። ይገርምሻል፣ የውጭ ማንነቱ ላይ ብዙውን ጊዜ የሚያጠፋ ሰው ውስጡ ባዶ ይመስለኛል። ማንነቷን እንደመደበቅ እንጂ ራሷን መጠበቋ እንደሆነ አድርጌ ልወስድላት አልችልም። ወንበሯም ላይ ተቀምጣ ስትሽከረከር ዓለም እንዲሁ ከጠረጴዛዋ ስር የተቀመጠች አንዲት ቅርጫት ትመስላታለች። ከእውቀትም ርቃ ሁሉን ቻይ እንደሆነች ስለሚሰማት ትንሽ ትሆንብኛለች ይል ነበር ሰለሞን። እቴ የሚሉሽ ባውቅሽ እያሉ እኔም የድርሻዬን ተንጸብኳት። ዘናጩን ውስጥ ማንነት ላይ አልሰራም ብሎ መጠቅለል ልክ ባይሆንም ውጭና ውስጥ ተመሳሳይ ሊሆን ይገባል። የሚንከራተተኝ ጉዳይ ወደ ጎን አድርጌ ለደቂቃዎች ቢሆን ስለሷ ማሰቤ ለራሴ ገረመኝ። ይቅርታ ሰለሞን አልገባም ብዬ በግድ አናገርኳት። አታገኘው ብላኝ ወረቀቷን ማገላበጥ ጀመረች። ምን ነው ለምን አልኳት። ላልተወሰነ ጊዜ ቢሮ እንደማይመጣ ነግሮኛል አለች። ሆዶ የደበቀች ይመስል እርግጠኛ ሆነችብኝ። ያለሁበትን ኮንትራት ታክሲ እንዴት እንዳስቀምኩት ትዝ ሳይለኝ ራሴን ያገኘሁት ቤቱ ስደርስ ነው። በሩን ሳንኳኳ እኔው እንድትረዳው ያሰብኳት ልጅ በሩን እንደተዘጋ አጮልቃ አየችኝ። እንዴ ዩዲት እኮ ነኝ፣ በሩን ክፈችው አልኳ። እንዳሰብኩት ቀላል አልነበረም። ለእኔም ቢሆን በር እንዳትከፍት እንዳስጠነቀቃት ነገረች። ማምረሩ ገባኝ። ትልቅ ሻንጣ ይዞ መሄዱን ስትነግረኝ ያሳደድኩት ይመስል እግሬ ሲደነዝዝ ተሰማኝ። እንዴት እኔን ለመርሳት አይሞክርም? ስራውን ቤቱን ጥሎ እስከ መቼ? ደግሞ እሱ ባለበት ሁሉ ካለው የእግር መሸሽ ምን ፋይዳ አለው? ሰው የሚኖረው ሀሳቡ ባለበት አይደል? እሱ ፈቅዶ ያኖረኛል። እኔም ለወዳጅነት ግዴታ እየኖርኩ ነው። ምን ላድርግለት? የት ልፈልገው? ዝም ብሎ እወድሃለሁ ማለት ሌላ ጥፋት ነው። ፍቅር ስራ ሲሆንና 1 2 3 ተብሎ ሲጀመር እንዴት ያስጠላል። ይሄ ግዴታ ምናምን የምለው ነገር አቅሜን እንዳያሳሳው እኔ ራሴ ስነ ስርዓት መያዝ አለብኝ። ሀሳብን ከውስጥ አውጥቶ እያቋጠሩ የፈለጉት ቦታ መጎለል ቢቻል ደግ ነበር። ሳልፈልጋቸው ውርር የሚሉ ሀሳቦች የሚያሳልፉ ጠባቂዎች ማቆም ብችል ደግሞ ሌላ ግልግል ነው። ስለ ወዳጅነታችን ብቻ ስል የእሱን የቤት ስራ የኔ ኃላፊነት ላደርግ አልችልም። አሁንስ ደከመኝ።
ሲደክመኝ ራሴን እፈራዋለሁ። ነገሩ ላይ መጨከን እንዳለብኝ ጠቋሚ ምልክቴ እሱ ብቻ ነው። በቃ ካልኩ የሚሄድበት ጥግ ዞሬ የማላየው አይነት ነው። ስለ ወዳጅነታችን የከፈልኩት ዋጋና ውለታ ወጥመድ እንዳይሆንብኝ እሸሸዋለሁ። የትኛዋ የወዲት ብቅ ልትል ሰዓቱ እንደቀረበ ታወቀኝ። እኔም በጊዜ ውስጥ ልቤን ፈተንኩት። ከወዳጅነት የመነጨ ናፍቆት እንጂ የተለየ ፍቅር የለኝም። ከዓይኔ መሰወሩ ሳይሆን ለህልሜ የነበረኝ ቦታና ለፍቅር ያለኝ ትርጉም ከመተሳሰብ ያለፈ ስለነበር ውሳኔን አክብሬ በዓላማ የጸናሁ። አልተገናኝቶም ሆነና ሰለሞንን ያፈነውን ፍቅር በአግባቡ ሳይናገር ተጠፋፋን፣ ተለያየ።